ከኤቢ ጋር ነው የሚሄድ የምፈልገው። አሁን ግን ማለት ነው እሄዳለሁ ትይዘኝ ነው ማለት ነው። ናታ እመታለሁ። ዋው ልቀቀኝ ነው ልቀቀኝ። እሺ በቃ ወይ አብረን እንሂድ ነይ እሺ አብረን እንሂድ ነይ እና ልቀቀኝ እንጂ አትሰማምከኝ። ዳጣ አትፍርሺ፣ ምንም ያስፈራ ነገር የለም። ኧረ እኔ አልፈራሁም። ምን ያደግኩበት አይደል እንዴ? እንዴ አንቺ ግን አባዬን ይቅርታ አላደርግለትም ስትይ ነበር። ምን ነው እንደዚህ ሆንሽ? ሁለት ወልዶ እማዬ ደግሞ የተሳተለ አይደል እንዴት እንደጎዳት። አዎ ግን በቃ አሁን አባዬን ቢሮ እናገኘዋለን፣ እዛ ነው የሚሆነው። አዎ ይቅርታ አላደርግለትም፣ ግን ደግሞ በቃ ክፉ ነገር እንዲያጋጥመው ደግሞ አልፈልግም። በቃ ችግር የለውም። አባዬን ቢሮ እናገኘዋለን፣ ቢሮ ነው የሚሆነው። ምን ይሰራል በዚህ ሰዓት? ብቻ አላቅም፣ ወይ ሰክሮ የሆነ ነገር ሆኖ ወይ ደግሞ በቃ አላቅም፣ ብቻ የሆነ አደጋ ደርሶበት እንደሆነ በጣም እየፈራው ነው። እንዴ ኤቢ አባዬ ነው። በመጨረሻም ደረጀ የፈራው ቀን ደርሶ እንዳይፈጠር ሲመኝ የነበረው ነገር ተፈጥሮ ባልጠበቀው ጊዜና ሰዓት ከ21 ዓመት በፊት በሰራው ስህተት ቀሪውን ህይወቱን በሙሉ ተፈትኖ የሚወደው ቤተሰቡንና ትዳሩን አሳጥቶታል። ማርታ እውነቱን ካወቀች በኋላ በከፍተኛ የሀዘንና የስብራት ስሜት ውስጥ ሆና ስታለቅስ የተመለከታት ደረጀ ቀለበቷንም አውጥታ ወርውራለት ከቤቱ ወጥቷል። በነገሮች ተስፋ የቆረጠው ደረጀ በጸጸትና በቁጭት ስሜት ውስጥ ሆኖ ከቤቱ ብን ብሎ ጠፍቷል። በተደጋጋሚ ስልክ የደወሉለት ልጆቹም ስላላነሳ ተጨንቀው እሱን ለማፈላለግ በምሽት ከቤታቸው ከወጡ በኋላ መንገድ ላይ አንድ አስደንጋጭ ነገር ተመልክተዋል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳባችሁን ኮሜንት ላይ ጻፉልን። ደረጀ ከቤት ከመውጣቱ በፊት ሁኔታውን አይታ በጭንቀት የተከተለችው ኤቢ ታስቆመውና ማውራት ይጀምራሉ። ኤቢም አባዬ ቆይ አሁን ወዴት ልትሄድ ነው ብላ ስጠይቀው ደረጀም ኤቢ በቃ እናንተ ከእናታችሁ ጋር ኑሩ፣ እሷ ምንም ብትል ምንም ብታደርግ ትክክል ነች። እኔ ከዚህ በኋላ እዚህ መኖር አይገባኝም። አቢጌል አንቺን ብትሆኚ የማርታን ያህል እንደተቀየምሽኝ ያውቃለሁ። አንድ ማለት የምችለው ነገር ይቅርታ ብቻ ነው። ግን ደግሞ የእውነት እስከዛሬ ድረስ የነበረው ፍቅሪ ውሸት አልነበረም። ሁላችሁንም ወዳችኋለሁ፣ ማርታንም አንቺንም። ኤቢ በጣም ይቅርታ ይላትና ጥሏት ወደ ውጭ ይወጣል። በዛን ሰዓት ላይ ዳጣና ናታን ሆነው ማርታን ለማጽናናት እየሞከሩ ነበር። ናታንም ይቀጥልና እማዬ እባክሽን በቃሽ ተይ፣ ከዚህ በላይ ማልቀስ የለብሽም ብሎ ሲላት ማርታም ሂዱልኝ ከዚህ በቃ ውጡልኝ፣ ናታን አንተም ወደ ቤተሰቦች፣ አንቺም ቤተሰቦች ካሉሽ ወደዛ ሂጂልኝ፣ በቃ ማናችሁንም አልፈልጋችሁም ብላ ስትላቸው ናታንም እማዬ እባክሽ እንደዛ አትበይ እንዴ ስንት ነገር ታውቂ የለ እንዴ ብሎ ሲል ዳጣም ትቀጥልና እማዬ ሁሉም ሰው እኮ ችግር ያጋጥመዋል፣ ግን ያን ችግር ያልፋል። ሁላችንም የየራሳችን የሆነ ችግርና መከራ አሳልፈናል። እመኚኝ እማዬ ይሄም ቀን ያልፋል ብላ ስትላት ናታንም ይቀጥልና አዎ ዳጣ ልክ ናት፣ የሰው ልጅ በብዙ ችግር ነው የሚያልፈው። አባዬም ቢሆን አውቆ ሆን ብሎ ያደረገው ነገር የለም ብለው ሊያጽናናት ቢሞክሩ ማርታ ግን ንግግራቸውን እንኳን በቀጥታ የሰማቻቸው አስመስልም። ትቀጥልና ናታን በቃ ውጡልኝ፣ አሁን ብቻዬን መሆን ነው የምፈልገው፣ እንድትወጡልኝ ነው የምፈልገው ትልና ታባረራቸዋለች። ከትንሽ ቆይታ በኋላ ዳጣ ሳሎን ውስጥ ለብቻዋ ተቀምጣ እያለቀሰች ባለችበት ናታን ይደርስና ሁኔታዋን አይቶ በድንጋጤ በፍጥነት አጠገቧ ሄዶ ይቀመጥና ዳጣ ቆይ ለምንድን ነው እያለቀስሽ ያለሽው ብሎ ስጠይቃት እሷም ናታን እየተፈጠረ ያለውን ነገር እያየህ አይደለም እንዴ ለምን ታለቅሻለህ ብለህ ትጠይቀኛለህ? እንዴት አላለቅስ ብላ ስትለው ናታንም እሺ አለቀስሽ ይባል፣ ግን ደግሞ እንደዛ አድርገሽ ምን ትፈጥሪያለሽ? ኤቢም አንቺም ሁላችሁም ለምንድነው የምታለቅሱት? ማልቀስ መፍትሄ አይደለም ብሎ ሲላት ዳጣም አውቃለሁ፣ ግን ደግሞ በቃ እያየኸው ነው፣ ሁሉም ነገር አብቅቷል፣ አበቃ፣ ከዚህ በኋላ ምንም ነገር እኮ ማድረግ አንችልም ብላ ስትለው ናታንም ዳጣ አላበቃም፣ ቀስ በቀስ ሁሉም ነገር ይስተካከላል ቢላትም ዳጣ ግን ልትሰማው ፈቃደኛ አልነበረችም። ናታን አይተሃል እኮ እማዬ ቀለበቷን አውልቃ ወርውራለታለች፣ አባዬም ቤቱን ለቆ ሄዷል። ቆይ ግን ወዴት ነው ሄደው? እስኪ ደውልለት ብላ ስትለው ደውዬለት ነበር፣ ግን
ደግሞ ስልክ አያነሳም። አይዞሽ አባዬ ወዴትም አይሄድም። ይኸውልሽ እማዬም ትረጋጋና ሽማግሌ ይዘን መተን እንዲታረቁ መሞከር አለብን ብሎ ሲላት ዳጣ ናታን እንዴት ነው እያሰብክ ያለኸው? እማዬ እኮ ገና የኔን ልጅነት አላወቀችም። ያንን ስትሰማ ደግሞ ነገሩ ሁሉ ይባባሳል። ለዚህ ሁሉ ነገር ተጠያቂ ሰላም ናት። አሁን ወደ እሷ ጋር ሄድላታለሁ። የፈለገችው ይህንን አልነበረ? ይኸው ተለያዩልሽ፣ እንኳን ደስ አለሽ እላታለሁ ትልና በፍጥነት ተነስታ ከቤት ትወጣለች። ናታንም ተከትሏት ይወጣና በመኪና ወደ ሰላም ቤት ይወስዳታል። ሰላምን ብዙ ሳትቆይ ከቤቷ ትወጣና ተቀምጠው ማውራት ይጀምራሉ። ሰላምም ቆይ ዳጣ ምን ሆነሻል? ጥሩ ፊት እኮ እያሳየሽኝ አይደለም ያለሽው ብላ ስትጠይቃት ዳጣ እንኳን ደስ አለሽ ይኸው ይህንን አይደል የምትፈልጊው ብላ ስትላት ሰላምም አንቺ ቆይ እንዴት ነው ስርዓት ያጣሹ? ቆይ ደግሞ እኔ በምንድን ነው ደስ የሚለኝ ብላ ስትጠይቃት ዳጣ እማዬና አባዬ ተለያዩ ይኸው እንኳን ደስ አለሽ ብላ ስትነግራት ሰላምም ደንግጣ ወይኔ ጉዴ የእውነትሽን ነው ተለያዩ ብላ ስትጠይቃት ዳጣም አዎ ተለያይተዋል። አባዬም ቤቱን ለቆ ሄዷል። እማዬም ብትሆን ቀለበቷን አውጥታ ወርውራለታለች። ይኸው አሁን ሀሳብሽ ተሳክቶልሻል አይደል? ቀጣይ ምን ለማድረግ ነው ያሰብሽው ብላ ስትላት ሰላምም ደንግጣ እንዴት ቆይ ምን ማለትሽ ነው ዳጣ? እኔ ደግሞ ምን አደርጋለሁ ብላ ስትላት ዳጣ ታውቂያለሽ በአንቺ ምክንያት ነው ሁሉ የተፈጠረው። እማዬና አባዬ የተጣሉት በአንቺ ምክንያት ነው ብላ ስትላት ሰላምን በንዴት ዳጣ ስርዓት ያዢ፣ በእኔ ምክንያት አልተለያዩም። ለምንድን ነው እኔን ጥፋተኛ ለማድረግ የምትሞክሪው? በአራስነትሽ አንቺን ወስደው ጣሉብኝ። ብዙ አመታትን ጠበቅኩኝ ቀረሽ። ለአንቺ ምትክ ብዬ ቤቢን ወለድኩኝ። በቃ ስንት ጊዜ ይህን ነገር ነገርኩሽ አይደል እንዴ? ይሄ የኔ ጥፋት አይደለም ብላ ስትላት ዳጣ ምንድነው የምትይኝ? ሰላም አባዬ እኮ እንደሰከረ እያወቅሽ ነው አብረሹ የተኛሹ። ቆይ ግን አንቺ ምንም ጸጸት አይሰማሽም ማለት ነው ስትላት ሰላምም እኔ ምንም ያጠፋሁት ጥፋት የለም፣ ሁላችሁም እኔ እንዳጠፋው አታስመስሉ። ናታንም ከመኪና ወርዶ እዛ ቆሞ እኔ እንደ ጥፋተኛ ቆጥሮ ነው አይደል? ምንም ቢሆን እኮ ልብሱን አጥቤ ምግብ አብስዬለት በእጄ በልቶ ነው ያደገው። ያ ብቻ ሳይሆን ያፈቀራት ልጄ መሆኗን መርሳት የለበትም ትልና በንዴት መኪናዋን ከፍታ ወደ ቤቷ ትገባለች። ቤቷ እንደደረሰችም ስልኳን አውጥታ ለደረጀ ትደውልና ማውራት ይጀምራሉ። ደረጀም በንዴት ምን ቀርቶሽ ነው እኔ ጋ የደወልሽው ብሎ ሲቆጣት ሰላምም ዳጣ አሁን እኔ ጋ መታ ነበር ጋሼ ሁሉንም ነገር ነግራኛለች፣ በጣም አዝናለሁ ብላ ስትለው ደረጀ ቆይ ግን አንቺ ትንሽ አታፍሪ? ምን ፈልገሽ ነው የደወልሽው? አንቺ ለኔ ማዘን አይገባሽም፣ እኔ ማንንም ማዘን አልፈልግም ብሎ ሲላት ሰላምም እሱን ተወውና ጋሼ እትዬ ይቅር ባይ ናት፣ ይቅርታ ጠይቃት ብላ ስትመክረው ደረጀ ቆይ ግን አሁን አንቺ ለኔ አስበሽ ነው እንደዚህ የምትይው ብሎ ስጠይቃት ሰላምም እንዴ ጋሼ ቆይ እኔ ምን አደረኩኝ? ሁሉንም ነገር እኮ ታውቃለህ። ከ20 ዓመት በፊት የሰራኸው ስህተት አሁን ዋጋ እያስከፈለህ ነው። እኔ ምንም ያደረኩት ነገር የለም፣ ሁላችሁም ያለምንም ምክንያት በእኔ ላይ እየፈረዳችሁ ነው ብላ ስትለው ደረጀ ተይቴ ሰላም እኔ ባንቺ አልፈርድም፣ ለዚህ ነገር ሁሉ ተጠያቂ እኔው ራሴ ነኝ። ይኸውልሽ አንድ ቀን ይሄ ነገር እንደሚመጣ አውቅ ነበር፣ አንድ ቀን ማርታ እንደምትይዘኝ አውቅ ነበር ብሎ ሲላት ሰላምም እሺ ጋሼ አሁን እሱን ተወውና አንተ የት ነው ያለኸው? ከክፉ አትይብኝና አሁን እኔ ጋር ብትመጣ ደስ ይለኛል ብላ ስትለው ደረጀም በንዴት ቆይ ግን አንቺ ምን አይነት ክፉ ሰው ነሽ? ምን አይነት ሰይጣን ሰው ነሽ? ቆይ ለማርታ እንኳን ትንሽ አታስቢ? የእውነት ከአንቺ ዘር በመፍጠሬ በጣም ነው ማዝነው። ሌላ ኃጢአት አታስጨምሪብኝ። ደግመሽ በዚህ ስልክ እንዳትደውይ ቻው ይላትና ስልኩን ይዘጋባታል። ከዚህ በኋላ ነው ሰዓቱ መሽቶ ደረጀ ወደ ቤት ስላልተመለሰ እሱን ለመፈለግ ተያይዞ የወጡት። በመንገድ ላይ ደረጀን ቢያገኙትም አንድ አስደንጋጭ ነገር የተፈጠረ ይመስላል። በቀጣይ ምን የሚፈጠር ይመስላችኋል? ሀሳብ እንዲሁም አስተያየታችሁን ኮሜንት ላይ ጻፉልን።